ሰላም የተማሪ ፖድካስት ቤተሰቦች እንዴት ናቸው? በዛሬው ፕሮግራማችን በ2017 ዓ.ም የተሰጠውን የ12ኛ ክፍል ብሔራዊ ፈተና ወስዶ አጠቃላይ ውጤት 571 ከ600 ስፔሻሊ ደግሞ ፊዚክስን 100 ያመጣ ተማሪ እንግዳችን አድርገን ይዘንላችሁ መተናል። በቅድሚያ እስኪ እንግዳችን ራስን አስተዋውቅልን። ስሜ ልዩ ጌታ እባላለሁ። የመጣሁት ከኮተቤ ዩኒቨርሲቲ ኦፍ ኤዱኬሽን ሳይንስ ሼድ ካምፓስ ነው። ይሄ ማትሪክ 571 ከ600 ነው የመጣሁት። በጣም ደስ ይላል። አይ ቲንክ ውጤታችሁ ተበላሽቶባችሁ ነበር። የኛ ትምህርት ቤት ሁላችንም ማቴማቲክስ ውጤታችን ማሌ ኔትወርክ ተቋርጦ ነበርና ኦንላይን ነበር የተፈተነው እና ከዛ በኋላ መጀመሪያ ሰሚት ያደረገው ከዛ በፊት የተፈተነው ነበርና ኔትወርክ ከተቋረጠ በኋላ ያለውን አልነበረ። ከዛ በኋላ ግን አሁን አስካክለውልናል። በጣም ደስ ይላል። መጀመሪያ ላይ ስንት እንደነበረ ማትስ ከተስተካከለ በኋላ ስንት እንደነበር ብትነግረን ደስ ይለናል። እሺ፣ መጀመሪያ ያበላሹብን የነበረው 76 ከመቶ ነበር የሰጡኝ። ከዛ ከስተካከለ በኋላ 98 ከመቶ ነው የሚል 98 ከመቶ። በጣም ደስ ይላል። እሺ፣ አጠቃላይ ዝግጅት ምን ይመስል ነበር? ለሁሉም የትምህርት አይነቶች ዝግጅት መቼ ጀመርክ? ምን ይመስል ነበር ዝግጅት የሚለው እናንሳ። ዝግጅት በደንብ እንትን ብዬ ማለት ሁሉ ነገር በቃ ትቼ ማትሪክ ላይ ሙሉ ለሙሉ ፎከስ አድርጌ የጀመርኩት ከዲሴምበር ጃንዋሪ ጀምሮ ነው። ከዛ በፊት ግን ስቲል ትምህርት ቤታችን ሞዴል ሲሰጥ ፈተና ስንሰጥ ምናምን የዛ ጊዜ በደንብ ነበር ማጠናው እና ከዛ ዞሮ ዞሮ አመቱ መጀመሪያ ማለት ምን ይችላል። ምክንያቱም ከመጀመሪያ ጀምሮ ነበር ፈተና እየሰጠን የነበረው እና ወርክሺትም ሲሰጥም ሞዴሎችንም የድሮ ሞዴሎችንም እየሰሩ ምናምን ስለነበር ከዛ ጊዜ ማለት እንጀምራለን እና ሳብጀክቶቹ ደግሞ ሳይ ሁሉንም ሳብጀክት በእንትን አድርጌ ነበር ያየሁት። ሞር የሚያስፈልገኝ የቱ ጋር ነው፣ ሞር ድክመት ያለው የቱ ጋር ነው እና ከዛ ደግሞ ጥንካሬን ለማጠንከር ድክመቴን ደግሞ ለማሻሻል እያደረኩ ሁሉንም ሳብጀክት ለማጥናት ነበር እየሞከርኩ ነበር። ጥናት ከጀመርክ በኋላ እስኬጁል አውጥተህ እንደዚህ አነባለሁ ብለህ ከወሰንክ በኋላ በመሀል የሚያቋርጥ ነገር ስፔሻሊ ብዙ ተማሪዎች ሞዴልን የክላስ ፋይናል ፈተናዎችን እንደዚህ ቅሬታ ያነሳሉ። ፕሮግራማችን እንዴት እናስኬድ፣ ለፋይናል እናንብብ፣ ለሞዴል እናንብብ ወይስ ለማትሪክ እናንብብ የሚሉ ነገር አለና እኩል አስኬድከው ወይስ አንደኛውን ገፋ አድርገህ ወደ አንዱ አተኩረህ ነበር? መጀመሪያ ላይ እኔም እንደዛ ነበር እንትን የሚያደርገው ሞዴሎች ሲበዙ ጭንቀት ሲበዛና ይሄ ለማትሪክ አይጠቅመኝም ምን ግን ዋና ማሰብ ያለብን ነገር ዞሮ ዞሮ ሞዴሎቹ ለዛ ነው የሚያዘጋጁን። ሞዴሎቹ ሊከብዱ ይችላሉ፣ ምን ሊሉ ይችላሉ፣ ግን ስቲል ለማትሪክ ስለሆነ የሚያዘጋጁን ለሞዴል ስናጠና በዛው እያጠና ነው። ግን አንድ ላይ ራሱ ማስኬድ ይቻላል። የማትሪክን ፕላናችንንም የዛንን ፕላን አድርገን መጀመሪያ ያቀድነው ፕላን ራሱ ላይሆን ይችላል። ግን ስቲል ፍሌክሲብል መሆን አለብን። የሆነ ሪጂድ ሆነን ይሄ ካልሆነ አይሆንም ማለት ሳይሆን ትንሽ ፕላን ይሻሻላል ማለት ነው። ፕላን ይሻሻላል፣ ፕላን ይቀየራል። ምንም ሪጂድ የሆነ ነገር ሳይሆን እዚህ ጋር እንዲሁም ለተማሪዎች እንድታሳልፍ የምፈልገው ብዙ ተማሪዎች መስከረም ወር፣ ሐምሌ ላይ፣ አንዳንዶች ጥር ላይ ያወጣሉ ለማትሪክ ብለው ፕላን እና ያ ፕላን የማይነካ ይመስላቸዋል። ኢቭን ትንንሽ ነገሮች ያላሰብናቸው ሳይቀር አፌክት ያደረጉትና የሚሻሻል አይመስላቸውም ወይም የተበላሸ ይመስላቸውና ይተውታል። እዚህ ላይ ምን አለ? እሱ ላይ ያለኝ ፖይንት ይሄ የማትሪክ ጀርኒ በጣም እንትን ነው፣ በጣም ፍረስትሬቲንግ የሚያደርግ አንዳንዴ በጣም ራሳችንን ዳውት የምናደርግበት ሰልፍ ዳውት የበዛበት ብዙ ያለበት ነው እና ሞር ማድረግ ያለብን አላማችን ምን እንደሆነ አውቀን እና ዲሲፕሊን እንደሆነ ስቲል አዲስ ፕላን ክሬት ማድረግ ራሱ እንደ ፕላን እንደሆነ ማሰብ አለብን። ያ ፕላን ራሱ ባይሳካ ትንሽ ሺፍት አድርገን ወደ ተሻለ መንገድ በመሄድ ወይ ደግሞ ለማስካከል ሞክር የሆነ አሁን እንዳሰብነው ፕላን ራሱ ካራ አድርገን አሁን ዛሬ ከዚህ እስከ አጠናለሁ ብዬ የሆነ ነገር ተፈጥሮ ካላጠናው በቃ ይቅር ማለት ሳይሆን ያን የባከነ ሰዓት ለመመለስ ሌላ እንትን መፍጠር ነው። ሌላ ነገሮችን ወደ ጎን አድርገን እዛ ላይ ፎከስ አድርገን እና ይሄ እንደዛ ካደረግን ምንም ችግር የለም። ተማሪዎች እዚህ ጋር እንዴት ይዙ ለምንፈልገው በየመሃሉ ብዙ ጥናታችሁን ዲስትራፕት የሚያደርጉ ነገሮች አሉ። እነዛ ነገሮች ሲመጡ ፕላናችሁ ማሻሻል ያንን አዲስ የመጣባቸውን ነገር አካታችሁ እሱን ታሳቢ ባደረገ መልኩ ማትሪካችሁን ሳትረሱ እንደ አዲስ ማሻሻል እንዳለባችሁ ነው ፕላናችሁን ከዚህ የምንረዳው ማለት ነው። እሺ፣ አሁን ደግሞ ስፔሲፊካሊ ወደ ፊዚክስ እንግባና ብዙ ተማሪዎች ፊዚክስ ይፈራሉ። እንዴት አስኬድከው አንተ? ስትጀምር መቼ ጀመርክ ለፊዚክስ ማንበብ? ፊዚክስ ከድሮም በጣም ደስ የሚል ሳብጀክት ነበር። አስተማሪዎች ራሱ እዛ ሲያስተምሩ የሆነ ትኩረት ስቦኝ ማድረገው ሳብጀክት ነበር እና ለዛ ሳጠና የሆነ ሞር ደስ እያለኝና ሞር ታይም ራሱ የሚሰጠው ሳብጀክት ስለነበር እንትን አላደረገኝ እና እሱ በጣም ረድቶኛል የሚለው ሀሳብ አለ። የጀመርከው መቼ ነበር? ለማትሪክ አስበህ? ለማትሪክ አስቤ ፊዚክስ የጀመርኩት እዛው እንትን ዲሴምበር አካባቢ ላይ ነበር። ሁሉም ሰብጀክቶች እኩል ነው ያስጀመርካችሁ ይዛኔ?
ኢንትራንስ ኤግዛም ፎከስድ ማለት ነው። በፊት 11ኛ ክፍል ምናምን እያለህ አታስብም ለማትሪክ ቤዝድ እንዲሆን? ክረምት ላይ 11 ክረምት ላይ አስብ ነበር፣ ግን እንትን ነበር በጣም 11 ክረምት ላይ አሁን እኔ ያደረኩት ትንሽ በጣም እንትን እንዳልሆን በጣም ተጨናንቄ በርናውት እንዳልሆን ማለት ነው። ቀጣዩ ዓመት ላይ በርናውት እንዳልሆን ሪላክስ እያደረኩ አሁን ፊዚክስ ጥያቄ መስራት ሪላክስ ማለት እንትን አይደለም እንደማጥናት ሲሆን እንደ ሪላክስ ነገር እያሰብ ነው። ማትስም ፊዚክስም ጥያቄዎችን እየሰራን የድሮ የማትሪክ ጥያቄዎችን ወርክሺቶችን ኦንላይን ራሱ ኢንትራንስ ራሱ የሚለቀቁትን እንደዛ እያደረግን ስንሰራ ራሱ ሳናስበው እያጠና ራሳችን እያዘጋጀን ነው። ለዛ እሱ እንትን ያደርገናል ማለት ወደፊት ይጠቅመናል ማለት ወደዛ ፕሮሰሳችን። እሺ ሌላኛው ምክራችን እንዴት ነው? አንተ ስትጀምር ጥናት ዴሴምበር ላይ ጀመርክ። እንዴት ነበር ያደረግከው? ከዩኒት ዋን ነው የምትጀምረው? ከግሬድ ናይን ነው የጀመርከው? እሱ ነገር እንዴት ነበር ስታስኬድ የነበረው? የራስህ የለም ልትነግረን? የራሴ መጀመሪያ እንትን ተለቆ ነበር ራሱ ኮኔክት ተደርገው እያንዳንዱ ዩኒቶች ሪሌትድ የሆኑ ከ9 ከ11 እነዚህ እንደሱ አሁን ቬክተርስ ከ9 ዩኒት ዋን እና ከ11 ዩኒት ቱ ላይ ነበር። እነሱ መጀመሪያ ከቬክተርስ ምን እንደሆኑ ቤዚኩን መጀመሪያ ማወቅ ስላለብን ከዛ እንጀምራለን። ካይነማቲክስም ግሬድ 9 ዩኒት ቱ ላይ እና ግሬድ 11 ዩኒት 3 ላይ እንዳለው እንደሱ ኮኔክት እያገናኘን ብዙዎቹ የሆነ ተመሳሳይ ስለሆኑ እያገናኘን ከዛ ዳይናሚክስ ሟላ እንደሱ እያገናኘው ነበር ያጠኑት እና ብዙዎቹ ተመሳሳይ የሚገናኙ ቶፒኮች በመሆናቸውም እንደዚህ አንድ ላይ ኢንተርኮኔክት አድርጌ ነበር እያጠና ነበር። በጣም አሪፍ ደስ ይላል። አሁን ምን አለ መሰለህ ለምሳሌ ዲሴምበር ላይ ጀመርክ ከዩኒት ዋን ብለህ በመሀል አይ ቲንክ ስንት ሞዴል ነበር የወሰዳችሁት? ብዙ ሞዴል ነው የሚሰጠው። እኛ እንኳን 3 ሞዴል ሰጥተናል ፐብሊክ ቻናላችን ላይ። በየትምህርት ቤታቸው አለ፣ የከተማ አስተዳደር አለ። ስንት ሞዴል ነበር በፎርማል የሆነው ብቻ ስቆጥር? 6 ወይ 7 መሰለኝ እንደዛ አካባቢ ነበር። 6-7 ሞዴል ነበርና ስፔስ ተደርጎ በየአንድ ወሩ ነበር እየወሰድን ነበር። አሁን ለምሳሌ ሞዴል ሲዘጋጅ የሚያካትቷቸው ኮንቴንቶች አሉ። አንተ ግሬድ 9 እና 10 ብለህ እነዛ ሞዴሎች አንተ ግሬድ 9 እና 10 ብለህ አቅደህ እነዛ ሞዴሎች 11ኛ ክፍል ሊወጡ ይችላሉ። አንተ ያንን ቦታ ደርስበታል ያልከው ከ1 ወር ከ2 ወር በኋላ ነው። ግን ሲወጣብህ ጥናትህን ያቀድከውን አቋርጠህ ትገባ ነበር ኦር እንዴት ነበር? እኔ እንደዚህ ስቲል ፕላኔን ሺፍት ለማድረግ ማለት ከዛም ቦዝ ለመሆን ያኛውን ሙሉ ለሙሉ ተዋልዶ ሳይሆን ሞዴሉ ያህል ስቲል ያመኮ ሞዴሉ በፕላኔ ላይ መሀል ላይ ቢመጣም ስቲል እነዛን ዩኒቶች ወደፊት ማጣት አይቀርም ነበር። ለዛ በለኛው ቀን ለተወሰነ ጊዜ ያኛው ይቆይልኝና አሁን ደግሞ እነዚህ ጋር እንደሱ አድርጌ ለማስካከል ባላንስ ለማድረግ ባትሰቅል እንኳን ሞዴል ላይ ግን ባላንስ አድርገው ትሄዳለህ። ሞዴል እንደውም ሊከብድ ራሱ ብዙ አንዳንድ ሞዴል ሲጀመር እንደንትን ነው ማየት ራሱ ያለብን። አንዳንድ ሞዴላውን በጣም ዝቅ የሚል ውጤት የምናመጣበታል። እንደዛ ስለሆነ ግን እንትን ማለት አይደለም። ቀጣዩን ለማሻሻል ሞክረን ቀጣዩን ለማሻሻል እንደዛ እያደረግን ነው። በጣም ጥሩ። አሁን ብዙ ተማሪዎች ምን አለ መሰለህ ይጀምሩና ከጀመሩ በኋላ እንትን ይልባቸዋል። ሞዴል ሲፈተኑ ድንገት እነሱ በደንብ ጥሩ ላይ ነው ብለው በደንብ እያነበብን ነው ብለው ሞዴል ፈተና ሲፈተኑ ዝቅ ይልባቸዋል እና ተስፋ ይቆርጣሉ። እዚህ ላይ ምን ትላለህ? እኔም እንደዛው ነው ነበር። እንደውም ፈርስት ሴሚስተር ከዲሴምበር አካባቢ ራሱ አንዳንድ ሞዴሎች ፊዚክስ በጣም ዝቅ ብሎ ራሱ የሚያውቅ አለ። የዛ ጊዜ በጣም ትደነግጣለህ። ሰልፍ ዳውት ራሱ አሁን ቅድም እንዳልኩት ሰልፍ ዳውት እና በጣም ዲስአፖይንት የሚሆን ግን ስቲል መሆን ያለብን ተመልሰን እንትን አለ ተስፋ ለመቁረጥና እዛው ተመልሰን መቀጠል በፕላናችን አዲስ ፕላን አውጥተን በዛ ፓዝ ለመከተል የሆነ አንድ ሪጂድ ሜንታሊቲ ሳይሆን ማለት በቃ ካልሆነ አይሆንም ሳይሆን ራሳችንን ወደ ኒው ፓዝ ለማስካከል እየሞከርን በዛ መቀጠል ነው። ከዚህ የምንረዳው ተማሪዎች የሆነ ጥናት ጀምራችሁ በመሀል ሞዴል እና ሌሎች ፈተናዎች ላይ ዝቅ ያለ ነገር ከመጣባችሁ እነዛን ቦታዎች ገና ከበር ስላላደረኳቸው ኦር ደግሞ ያነበብኳቸው ቦታዎች ስላልወጡ ነው እንጂ ያነበብኳቸው ላይ ቢወጣ ኑሮ ጥሩ ውጤት አመጣ ነበር ብላችሁ ዝግጅታችሁን ማቆም እንደሌለባችሁ ከዚህ ትማራላችሁ ማለት ነው። እሺ አሁን ፊዚክስ ላይ እናተኩርና ከፊዚክስ ቶፒኮች መካከል ያስቸገረ ወር ደግሞ ቶሎ ለመያዝ ይዘህ ቶሎ የምትረሳው አይነት ቶፒክ ካሉት ሁሉ የትኛው ነበረ? ትንሽ የሚያስቸግረኝ ነበር ፍሉድ ስታቲክስ እና ፍሉድ እንትኖች የፍሉድ ዳይናሚክስ እና ፍሉድ ስታቲክስ 7ኛ ክፍል ቻፕተር 3 እሱንና 9 ላይ ያለ ሁለቱ የሆነ መክፈድም ብቻ ሲሆን ደስ አይመችኝም። ፎርሙላቸው ረጃጅም ነገር ነው። ረጃጅም ነው ደግሞ ትምህርቱ ራሱ የሆነ እንትን ያደረገኝ ነበር። ግን ስቲል ማጥናት ስለነበረብኝ እነሱ ላይ ሞር ታይም ሰጥቼው ትንሽ ዩኒት ነው ብዬ ራሱ በመናቅ ሳይሆን ስቲል ሞር ታይም ሰጥቼው ሞር ጥያቄዎች ስለሰራበት ዴቨሎፕ እያደረገ በዛው እንትን አደረኩበት። ካያቸው የፊዚክስ ፈተና ስትፈተን ብዙ ጥያቄዎች የወጡበት ቻፕተር ይሄ ነው። ቀጣይ ተማሪዎችም እዚህ ቻፕተር ላይ በደንብ መስራት አለባቸው ብለህ የምታስባቸው 3 የፊዚክስ ቻፕተሮች
ሪሌትድ በሆነ መልኩ ተነግረናል። ካይነማቲክስ መጀመሪያ አለ። ካይነማቲክስ ሁሌ የማይጠፋ ሁሌ ስለ ሞሽን ስለ አክሰሌሬሽን ሁሌ ጠፍቶ ማያውቅ እንትን ነው። እነሱ ከግሪን 9 ዩኒት 2 ላይ እና ሬድ 11 ዩኒት እንትን አሁን እኛ የድሮ ግሪን 9 የድሮ ከሪኩለም ነበር። አሁን ኦልድ ነበራችሁ አይደለ? ዩኒት 3 ላይ አለ ኬኔማቲክስ በኦልዱ በአዲሱም 12ኛ ክፍል ላይ ማለት እነሱን ካይነማቲክስ በሮቴሽናልም አለ በዋን ዳይሜንሽን በቱ ዳይሜንሽን ካይነማቲክስ ጠፍቶ አያውቅም። ከዛ ደግሞ ዳይናሚክስ ደግሞ ከካይነማቲክስ በኋላ እንደውም ሪሌት ራሱ እየተደረጉ ብዙ ጥያቄ ራሱ ይመጣበታል። ዳይናሚክስ በጣም ብዙ ጥያቄ። ከዛ ኤሌክትሮስታቲክስ እና ኤሌክትሮማግኔቲክስ እነሱ ኤሌክትሮስታቲክስ በተለይ በጣም የትኛው ይበዛል ግን? ኤሌክትሮስታቲክስ ይመስለኛል። እኔ ኤሌክትሮስታቲክስ ብዙ ጥያቄ ይበዛበታል። ኤሌክትሮስታቲክስ ይበዛል። እሱ ሶስቱ ዩኒቶች በደንብ ፎከስ ተደርጎ መጠናት አለባቸው። በጣም አሪፍ፣ ደስ ይላል። እሺ ብዙ ጊዜ የምታጠፈው የመማሪያ መጽሐፍ በማንበብ ነው ወይስ ደግሞ ጥያቄ በመስራት ነው? በምን ነበር አመቱን ያሳለፍከው? የኔ እንትን አለብኝ ማንበብ ትንሽ አንዳንዴ ይሰለቸኛል። ጥያቄ መስራት ግን ደስ ይላል። መጀመሪያ ግን ቲዮሪውን በደንብ ካላስኩት አንብቤ በደንብ እንትን ካላደረኩት ወደ ጥያቄ አልሄድም። ግን ከያዝኩት በኋላ እኔ ሞር ጥያቄ ላይ በደንብ ጥያቄ መስራት ምክንያቱም ስሳሳት የቱ ጋር እንደተሳሳትኩና የቱ ጋር ማሻሻል እንዳለብኝ ራሴ ነው ያለው። ትክክል ሲሆን ደግሞ ጥሩ እየሰራሁ እንደሆነ ራሴ ማበረታቻ ስለሆነ ጥያቄ ላይ ነበር። ጥያቄ በጣም እሰራ ነበር። እንዴት ነበር ግን እንትን አሁን አንድ ተማሪ ከዜሮ ልጀምር ነው ብሎ ቢነሳ አንዳንዶች በቃ አንድ ወር ሲቀረው አንድ ተማሪ ልጀምር ቢል ኩዌሽኖችን ብቻ ሰርታ ከዛ የተወሰነ ነገር አይተህ ትገባለህ የሚሉ አሉ። ከምንም ሳያነቡ ወር ምንም ሳይዘጋጁ ኩዌሽን ከመስራት እና የተወሰነ ቢሆን ኮንሴፕት አውቀው እነዛ ኮንሴፕቶች ላይ ካነበቡት ፓርት ላይ ጥያቄዎች መስራት የትኛው ይሻላል ብለህ ታስባለህ? ጥያቄ ዝም ብለን ብትሰራ አንዳንዴ ቲዮሪ ፓርቱ አሁን ሊጎዳን ይችላል ካላወቅ ነው ማለት ነው። ግን ትንሽ ቲዮሪ አውቀን ትንሽ ጥያቄ ሰርተን ከሆነ ግን የተመጣጠነ ስለሚሆን ትንሽ ያኛው ባለን ቲዮሪ ጥያቄዎችን መስራት እንችላለን። ባለን የጥያቄ አሰራር ልምድ ደግሞ በካልኩሌሽን ልምድ ደግሞ ቲዮሪ ራሱ ልንሰራ የምንችልበት እድል ይኖራል። ለዛ ሁለቱም ትንሽ አድርገን እንችላለን። ያ ጥያቄ ብቻ መስራት ከሆነ ግን ወደ ሽምደዳ እንደውም ትንሽ ሊያደዳ ራሱ ይችላል። ምክንያቱም ያየነው ይሄ እንዲሰራል ይሄ እንዲሰራል ብቻ ስለሆነ የትንሽ ለየት ያለ ጥያቄ ከመጣ የምናደርገው ነው የሚጠፋብን። ለዛ ቲዮሪውን ትንሽ ይዘን ጥያቄዎቹን ትንሽ ይዘን የሚለው ሀሳብ ነው ያለ። በጣም አሪፍ። እሺ ሌላኛው ነገር ምንድን ነው? ብዙ ተማሪዎች አሁን ፊዚክስን እንደ ኮንሴፕት አንደርስታንድ ለማድረግ ከመሞከር ይልቅ ሽምደዳ አድርገው ይስሉትና የሆነች ፎርሙላ ይዘው ፈተናው ሲገቡ ትንሽ ዘውር ካለ እየተሸወዱ ምናምን እናያቸዋለን። እና ምን ትመክራቸዋለህ? እንዴት ቢያደርጉ ይሻላቸዋል? በእኔ አስተሳሰብ ጥፋት ነው ብዬ ነው ማስብ። ምክንያቱም ፎርሙላ ብንይዘው ራሱ ፈተናው ላይ ምን እንደምናደርግ ራሱ አናውቅም። ምክንያቱም ፎርሙላውን ይዘነዋልሽ፣ ግን ጥያቄው ምን እንደሚጠይቅ ካላወቅን ምን እንደምሰራ አናውቅም ማለት ነው። ለዛ ፎርሙላ ሲጀምር መሸምደድ የሚባለው ነገር ላይ እንትን ነው ማድረግ ያለብን ብዬ ነው እኔ ማስበው። ቲዮሪውን ከያዝነው እና ፎርሙላው እንዴት ሪሌት እንደሚያደርግ አሁን ያ ፎርሙላ ከሌላ ፎርሙላ ጋር እንዴት ሪሌት እንደሚያደርግ ካወቅን ከሱ በኋላ ያሉት ራሳችን ድራይቭ እያደረገ ራሱ ማምጣት የምንችልበት እንትን ይመጣልናል ማለት ነው። ጥያቄ ከዛ ስንሰራበት ደግሞ ፎርሙላ መሸምደድ ማለት ፎርሙላ ሊጠፋብኝ ይችላል የምንፈረውን ነገር ራሱ ይቀርና ራሳችን ድራይቭ እያደረገን እያመጣን ለምን እንዲህ ሆነ የሚለው ነገር ካወቅን ሌላው ነገር ይመጣልናል የሚለው ነው። በነገራችን ላይ እንዲሁም አንድ ተማሪ ፊዚክስ ላይ እና ማትስ ላይ ያ ተማሪ ጎበዝ ነው የሚባለው የሆኑ ፎርሙላዎችን የተቀመጡለትን ይዞ የሚሰራ ሳይሆን ራሱ ከተረዳው ኮንሴፕት ፎርሙላዎችን ሁሉ ሳያይ ድራይቭ ማድረግ የሚችል በራሱ ፕሩፍ ማድረግ የሚችል የተቀመጡለትን ፎርሙላ ድራይቭ ፕሩፍ ማድረግ የሚችል እና ከኮንሴፕት ተነስቶ ደግሞ ፎርሙላ በራሱ ድራይቭ ማድረግ የሚችል ነው። እና ከዚህ ጋር ጥንቃቄ እንድታደርጉና ቤዚክ የሆነ ነገር እንዲኖራችሁ ከፈለጋችሁ ኮንሴፕቱን አንደርስታንድ ማድረግ ዜ ያ ፎርሙላ ከየትኛው ኮንሴፕት መጣ ሲባልም በቀላሉ አስታውሳችሁ የምትሰሩበት መሆን መቻል አለበት። የጊዜ አጠቃቀም እንዴት ነበር? ዲስተራፕት የሚያደርጓችሁ ነገሮች አይ ቲንክ የእናንተ ትምህርት ቤት ስፔሻል ስኩል ነገር መሰለኝ እና እናንተ ጋር እንዳጠቃላይ እንደ ተማሪ ሃይ ስኮር ነው የሚሰራው እና አዳሪ ትምህርት ቤቶች ስፔሻል ትምህርት ቤቶች ላይ ያለው ልማድ ምንድን ነው? በጊዜ አጠቃቀም አንተ ላይ ያለው እንዳጠቃላይ እዛ አካባቢ ያሉ ተማሪዎች ላይ የምታስተውለው የተለየ ሌሎች ተማሪዎች የሌላቸው ነገር ምንድን ነው? እኔ አሁን ይሄን ያየሁት በጣም እኛ ትምህርት ቤት ትብብራል። ጓደኛ ከጓደኛ በጣም ነው የሚተባበረው እና ሙሉ እንትኑ ራሱ ትምህርት ቤታውን ከ12ኛ ክፍል ሲሆን ሁሉም ሰው በጣም በቃ ፎከስድ ሆኖ ነው ራሱ የሚሰራው እና ሁሉም ሰው አንድ ላይ ሆኖ ጥያቄ መስራት አሁን ጥያቄ መስራት የሆነ ሰው ብቻውን አሁን እኔ የሆነ ጥያቄ መስራት ከአስጠላኝ ከጓደኛ ጋር ከሆነ ግን ና ችግር የለም አንድ ላይ እንሰራለን ምናምን ብሎ እሱ ያበረታታል። ከጓደኞች ጋር መሆን እና ደግሞ ጥያቄዎች መላላክ የሆነ ጥያቄ ሲኖርብን አሁን እኛ ትምህርት ቤት አሁን ራንክ ምናምን ስለሌለ ሞር
እንደ ፋሚሊ እንደ እንትን አለ ትብብር በጣም ይበዛበታል። እኛ ትምህርት ቤት እርስ በርስ ከተጋገዝን በጣም ይረዳናል በሚለው ነው። አንድ ጥያቄ ሲኖረን አሁን መደበቅ ሳይሆን ለጓደኛ ትልክለታለህ፣ ከዛ እሱም እንዲያየውና ከሱ እንዲረዳ በማድረግ ይሄ ትብብር በጣም ይጠቅማል የሚል ሀሳብ ነው ያለ። እሺ ሌላኛው ደግሞ ያለፉ ኩዌሽኖችን ምናምን ፕራክቲስ ማድረጃ ኩዌሽኖች በምሰራበት ጊዜ አሁን ላይ እንደናንተ አዳሪ ትምህርት ቤት ኦር ስፔሻል ትምህርት ቤቶች ላይ የሌለ ተማሪ ብዙ ጊዜውን ሰጥቶ ማንበብ ላይፈልግ ይችላል። ብዙ ጊዜን ሳልሰጥ ግን በቀን 1 ሰዓት ፈተና ሲቀረብ ደግሞ በቀን 2 ሰዓት በጣም ከበዛ ሰጥቼ የሆነ ዘና ብለን ነገር አይነት እንደሱ ተዘጋጅተን እንዴት ልናመጣ እንችላለን ምከረን ቢሉ እንደ ፊዚክስም እንደ ሌሎች ሰብጀክቶችም አንተ ካለ ልምድ ቢያንስ ማለፊያና ትንሽ ሻል ያለ ነገር ለጥሩ ዲፓርትመንት የሚሆን ውጤት እንዴት ሊመጣ ይችላል ብለህ ታስባለህ? ምን ትመክራቸዋለህ? እንትን ዲስፕሊን እንደሆነን ከቀጠልን በጣም ነው የሚቻለው። ምክንያቱም 1 ሰዓት 2 ሰዓት ራሱ በጣም ብዙ ነው። ፎከስ ሆነን ያቺን ሳካጠና ራሱ ብዙ ነው እና ቀድመን መጀመር ነው እንዳይሰለቸን። እንደዚህ ማንፈልግ ከሆነ ሞር ነገር ማንፈልግ ብዙ ነገር ማንፈልግ ከሆነ ቀድመን ጀምረን በትንሹ እያደረግን በቀን 2 ሰዓት እያደረገን በቀን 1 ሰዓት እያደረገን እንዳይደራረብን ጫና እንዳይጨምርብን እያደረገን ትንሽ ራሱ እያደረገን እንደዚህ ከሆነ ሞር መጽሐፉ ላይ እያደረገን የመጽሐፎቹን ጥያቄና መጽሐፎቹን እየሰራን ሌላ ሶርሶችን ካስጠላን ደግሞ 1 ቀን እናጠናለን፣ 1 ቀን ጥያቄ እንሰራለን። እንደዛ እያደረግን እንዳይሰለች በማድረግ እንደዚህ ቶሎ የሚሰለችና የማይፈልግ ሰው ከሆነ ማለት እንደዛ ከሆነ የሚፈልገው እንደዛ ማድረግም ይቻላል። 1-2 ሰዓት በጣም በቂ ነው የሚላሰው። ሌላኛው ነገር ብዙ ተማሪዎች በጣም ከባድ ነው ብሏቸው የሚያስባቸው አንዳንድ ቶፒኮች አሉ። ሜይ ቢ እናንተ ትምህርት ቤት ጋር ላይኖር ይችላል እንደዚህ አይነት ነገር፣ ግን ሌሎች ቦታዎች ላይ አሉ። የሆኑ ተማሪዎች ብቻ ደፍሮ ይሰሯቸዋል። አብዛኞቹ ግን አይ በቃ ይህ ነገር እንዳይመጣ ፈተና ላይ ከመጣ ግን አላነበውም ይቅርብኝ ብለው የሚያልፋቸው ቶፒኮች አሉ። እና እንደዚህ አይነት ቶፒኮች ለምሳሌ አሁን እኔ የማስታውሰው 12 እያለን ማትስ ፊዚክስ የሚከብለን ቶፒክ ዳይናሚክስ አለ። ዳይናሚክስ ላይ በስዕል ነገር የሚጠየቁ ጥያቄዎች አሉ ከቴንሽን ጋር ምናምን የተያዙ እና ልክ እንደዚህ አይነት ኮንሴፕቶች ሲገጥሙ አይ ፊዚክስ ማትስ ላይ ማስታውሰው ቬክተር አለ፣ ትራንስሌሽን ምናምን እነሱ አይነት ትንሽ ለየት የሚሉ ትራንስፎርሜሽን ምናምን ላይ እንዴት ነው እነዚህን ነገሮች የምትጋፈጧቸው? አስተማሪ ብቻ ይበቃል ብዬ አላስብም። አንድ አስተማሪ አሳይቷችሁ ሊያገባችሁ ይችላል እና እነዚህ አይነት ቶፒኮችን መተው መዝለል ይሻላል። ያልገቡን የምንላቸውን መጀመሪያ እንሞክር የሚል ሀሳብ ነው ያለኝ። እንሞክርና ስቲል እንትን ከሆነ አሁን ሮቴሽን ማቴማቲክስ ላይ ሮቴሽን እነዛ ትራንስሌሽን እነሱ አሁን ብዙ ጥያቄ ራሱ ማትሪክ ላይ የሚያመጡ ናቸው እና በጣም በቃ የሚያቅተና ማንፈልገው ከሆነ ትንሽ ብቻ ቢያንስ ቤዚኩን ይዘን ወደ መተው ማድረግ እንችላለን። አሁን ግን ዳይናሚክስ አሁን አንዳንዴ ብዙ ነው ራሱ የሚመጣው በፍሪ ቦዲ ዳያግራም ቴንሽን ምናምን ያለበት ብዙ ነው ራሱ የሚመጣው። እሱን ግን ከተሆነው የሆነ ብዙ ነገር ሳክሪፋይስ እያደረግን ሊሆን ስለሚችል እንደምንም በነገራችን ላይ ብዙ ነው። አሁን ለምሳሌ በየቻፕተሩ እንኳን ብታየው ፎርሙላ ለምሳሌ ኬሚስትሪ ላይ ሃይብሪዳይዜሽን አካባቢ ትተዋለህ። ማትስ ላይ ቬክተር ላይ ያለው ትራንስፎርሜሽን ኦፍ ፕሌን ትተዋለህ። ፊዚክስ ላይ አሁን ያልከው የዳይናሚክስ አንዳንድ ቦታዎችን ትተዋለህ። እነዛ ቦታዎች ደግሞ በየዓመቱ ይደጋገሙባቸዋል። ከመተው ይልቅ በብዙ መፍትሄ ለምሳሌ አንተ ምከረን ብትባል አስተማሪ አስተምሮ ያልገባው ተማሪ መጽሐፉን አንብቦ ያልገባው ተማሪ ሌላ ምን አይነት ሶርስ ቢፈልግ በቀላሉ ሊረዳ ይችላል? እንደዚህ አይነት ኮንሴፕቶች ዩቲዩብ ላይ ብዙ ሪሶርሶች አሉ። ከዛ ደግሞ አሁን ቻትጂፒቲ ጋውዛ አሁን ኤአይዎች ራሱ አሉ። እነሱ አሁን ራስህ ጠይቃቸው አንተ በፈለክበት መንገድ እንዲያስረዱ ራሱ መጠየቅ ትችላለህ። እነዚህ ሪሶርሶችን ራሱ በመጠቀም ብዙ ያልገባህን ወደ ገባህ ራሱ የመቀየር በጣም እንትን ያላቸው ናቸው እና በሱ ራሱ ማድረግ እንችለዋልና ሞር ደግሞ ከማትሪክ ብዙ የሚመጡበትን አሁን በጣም ዴንስ የሚመጣበት ዩኒቶችን እና ያልሆኑትን ለይተን ያልሆኑት ከሆነ እንደውም ሳክሪፋይስ ራሱ ልናደርገው የምንችልበት ደረጃ ከሆነ እንደዛ ራሱ ልታደርገው ትችላለህ። እሱ ነው ያሰበው። እሺ አሁን ደግሞ ወደ ፈተና ክፍል ፈተና ሲቃረብ ሰሞን እንምጣና ፈተና ሲቃረብ ሰሞን በጣም መርሳት አለ። ከዚህ ቀደም አንብባቸው የነበሩ ቶፒኮች ሁሉ ይረሳሉ። ምንድን ነበር የዛኔ የምታደርጉት? በጣም በቀረበ ቁጥር በተለይ ሞር ኩዌሽኖችን ሲሰሩ ተጨማሪ ነገር ሪፈር ስታደርጉ የረሳችኋቸውን ታስተውላላችሁ እና የዛኔ ምንድን ነበር ስታደርጉ የነበሩት? የዛ ጊዜ ቴንሽንም ራሱ እንድትረሳ ራሱ ያደርጋል። ቴንሽን አሁን ትንሽ ጊዜ ሲቀረው ቴንሽኑ ቢልዳፕ ባደረገ ቁጥር የምታውቀው ራሱ እንድትረሳው ያደርጋል። ግን ማድረግ ያለብን በቂ ካጠናና ራስ የምታውቅ ከሆነ በቂ እንዳጠና ቃለው መረጋጋት ብቻ ነው ያለብኝ ብለህ ኤክስ የገባበት ቦታዎችን ኮምፕሊት የማታውቃቸው ከሆነ አሁን
አንዳንድ ጥያቄዎች ራሱ ያስታውቃለሁ። ሙሉ ለሙሉ ማታውቀው አይነት ጥያቄ አለና አንዳንዴ ደግሞ እንደተሳሳትከው ማለት አውቀው እንደተሳሳትከው አይነት ጥያቄዎች አሉ። ሙሉ ለሙሉ ማታውቀው ከሆነ ተመልሰህ ሄደህ በደንብ ሪቫይዝ ማድረግ አለብን። ግን አውቀው የተሳሳትከው ከሆነ ቀጣይ ጊዜ እንደዚህ ላለማድረግ ራስን መረጋጋት፣ እነዚህ ጥያቄዎችን እንትን ማድረግ አለብኝ ብለህ ራስን ማሳመን አለብኝ። በጣም ጥሩ። እንግዲህ ይህንን ቪዲዮ ተማሪዎች ዘግይተው ሊያዩት ይችላሉ። ከአሁኑ ያዩት ቀድሞ ዝግጅት ይጀምራሉ ብለን እናስባለን። ዘግይተው ካዩትና በጣም ዘግይተው ጥናት ከጀመሩ አላልቅላቸው ካለ የመጨረሻ ሰሞን ላይ ኃይለኛ ጭንቀት አለና ለዚህ ምን መፍትሄ አለ? ምን ትመክራቸዋለህ? እንደዛም ቢሆን የምትችለውን ያህል በጣም መሞከር አለብን። ከመጨነቅ ይልቅ በዛች በጭንቀቷ ሰዓት እንኳ የሆነች ነገር ሊጨመር ስለምትችል እዛ ላይ ጥንቃቄ ማድረግ። የአንድ ቀን ጥናት ራሱ ብዙ ቫሉ ያለው የአንድ ቀን ጥናት በጣም ብዙ ቫሉ ራሱ አለው እና የዛ ቀን ያጠና ይሆናል የሚወጣው። ከዛ ሞር ጥያቄዎች ራሱ በቀረበ ቁጥር ጥያቄ ራሱ የሚመክረው ለዛ ጥያቄ በሰራን ቁጥር ኬት እንደሚመጣ ስለምናውቅ ነው። በጣም አሪፍ። ከዛ የእናንተ ፈተና በኦንላይን ነበር። በኦንላይን ስትፈተኑ የተለየ የገጠማችሁ ችግር ነበር በእናንተ ባጅ የነበሩት ተማሪዎች? አይ ትንሽ የመጀመሪያ ቀን ኔትወርክ እንትን ሆነ እንጂ ከዛ በኋላ እንግሊሽ ፈተና ላይ ነው። እንግሊሽ ፈተና እና ትንሽ ማትስ ላይ ነበር የተቋረጠ ውጤት በዛ ነበር የተበላሸበት ነው። እና ከሱ ውጭ ግን ከዛ በኋላ ያሉት ቀናት ምንም አልተበላሸም። ኦንላይን እንደውም ሰው እንደሚፈራው ምናምን አይደለም። እንትን ነው በቃ አንዴ ከጀመርኩ በኋላ እንደ ወረቀት እንደምሰራ ነው ራሱ የሚሆነው። ከዛ ጋር ለውጡ ራሱ ተረሷል። ደስ ይላል በጣም። እሺ ቀጣይ ዓመት የሚገቡ 12ኛ ክፍል ተፈታኝ ተማሪዎችን በምን መልኩ ማገዝ ትችላለህ? ወር ደግሞ በምን መልኩ ለማገዝ አቅደሃል እነሱን? እኔ አሁን ያሰብኩት እንደዚህ አይነት ቲፖች ስጠይቅ ወይ ደግሞ ምን ስጠይቅ ጥያቄ ስጠይቅ ራሱ ቀለል ባለ መንገድ እኔ ባየሁበት መንገድ ለማስረዳት በመሞከር ከባድ ናቸው የሚባሉትን ከባድ አክቹዋሊ ያለመሆናቸውና እስክንረዳው ድረስ መሆኑን እሱን በማሳየትና ፕላናችሁን በቃ እንደሱ በማድረግ መቀጠል እንዳለባችሁ ለማስረዳትና ለማሳየት ነው የኔ ያለኝ ፕላን። በጣም ደስ ይላል። አሁን ደግሞ ኢንትራንስ ሲሪስ በቅርቡ በሚያወጣው አዲስ አፕሊኬሽን ላይ ለቀጣይ ዓመት ተፈታኝ ተማሪዎች ፊዚክስን ከአንተ ጋር ይዘጋጃሉ እና ሰው የመጨረሻ ምን መልዕክት አለ? ተማሪዎች እዛ ላይ በምን መልኩ አንተ ሊያገኙ ይችላሉ? እንዴት ይከታተሉ ይችላሉ? የሚለውን ነገር እድል እንስጥና አስተላልፍልን። ምንም አይነት ጥያቄ ቢኖራቸው እኔ አቬለብል ሆኜ ለመመለስ ዝግጁ ሆናለሁ። ከዛ እንትን ራሱ ሳይኮሎጂካሊ ራሱ የሚመጡትን ባሪየሮች ፊዚክስ ስቲግማ አለ። ፊዚክስ በጣም ከባድ ነው የሚባሉት እነሱ ነገር መጀመሪያ ዲሞሊሽ ማድረግ እንዳለባቸው በማሳየትና አክቹዋሊ እየተማራችሁት በሄዳችሁ ቁጥር እየወደዳችሁት የምትሄዱ ሳብጀክት እና ኮንሰፕቶቹ እንደውም ደስ የሚሉ በመሆናቸው እንዴት ኤቭሪቲንግ አራውንድ አስ እንዴት እንደሚሰራ የሚናገር ሳብጀክት በመሆኑ እሱን ለማሳየት ነው ሞክረው። በጣም ደስ ይላል። ስለመጣና ተማሪ ፖድካስት ላይ ልምድን ስላካፈልከን እጅግ አድርገን እናመሰግናለን። ተማሪዎች እንግዲህ በቀጣይ አዲስ በሚወጣው የኢንትራንስ ሲሪስ አፕሊኬሽን አውርዳችሁ ፊዚክስን ከሱ ጋር እንዲሁ ደግሞ ሌሎች ሁሉንም ሰብጀክቶች በዚህ ዓመት ሃይ ስኮር የሰሩ በብዛትም 198 አካባቢ አብዛኞቹን ኮርሶች ባስመዘገቡ ተማሪዎች የሚሰጡ ክላሶች አሉ። የቪዲዮ ክላስ አለ፣ ኖቶች አሉ፣ ወርክሽቶች እና ፕራክቲስ የምታደርጉባቸው ጥያቄዎች አሉ። እነዚህ ሁሉ በአንድ አፕሊኬሽን ማግኘት ትችላላችሁ። አፕሊኬሽኑን ከፕሌይ ስቶር አውርዳችሁ መጠቀም ትችላላችሁ። እንዲሁም የኢንትራንስ ሲሪስን የቴሌግራም ቻናል ጆይን ማድረግ አትርሱ ያልኩ መልክቴን አስተላልፍላችኋለሁ። በቀጣይ ደግሞ በሌላ እንግዳ በሌላ ፕሮግራም እንገናኛለን። እስከዛው መልካም ጊዜ ይሆንላችሁ።